ዛሬ ደግሞ አየሩ እንዴት ነው የሚያምረው! ውይ ባዚ እንዴት ዋልሽ? እንኳን አብራ ደረሰን። ወአለይኩም አሰላም። አንቺ እንዴት ነሽ? መልካም ልደት። ምንድን ያለችው? እኔ የምልሽ አኔ እሺ እንዴ ሳልነግርሽ መጀመሪያ ላውራሽ እንጂ ምን ቢዮስ ማማለው ምንም ብትል ሳላወራ አዎ ስታስቅ ዞር በላት ተከታተለኝ በእናትህ ምን ልብላ ቢገብቸው ምን አዎ ወጥ ሰርተህ ቡና አፍልተህ ተጠብቀኛል አልኩኝ ጭራሽ ደግሞ በአበሻ ቀሚስ ነው ወጥ ቤት የምትጎዳጎደው እንዴ በአበሻ ቀሚስ አይደል እንዴ ቡና የሚፈለው ያስተማርሽኝ ከልጅነት ጀምሮ አንቺ አይደልሽ በአበሻ ቀሚስ ቡና አፍላለሽ ደግሞ ቡና የገዛችው ነው የት ሄጄ ነው ማፈለው ቡናውንማ ከዛች ጎረቤት ሰራተኛ ጋር እየሰጠክ ምን እንዳለ ማዲ ለሳይተላከም ለሳታ ያረ ጉልበቴ ከበላሽ ማለት እንደዚህ ቅርብሽ ነኝ አታለቃቅስ እሺ ባለፈው እዛ አሮጊት ናት መታ ለምናኝ ነው እሺ በቃሽ የፈለገውን እናቴን ትናገራሽ ፈቅደልሽ የፈለገውን የቤተሰቦችን ክብር ትናገራሽ ፈቅደልሽ አንድ ነገር እንግዲህ ፍቅርና ትዳር በሚሽፈት እንደ ዘበኛም እንደ ባለም እንደ ሚስትም እንደ ሞግዚትም ሆኜ ነው ያለው አሁን ግን ይበቃኝ ቺን የፍቅር ቲክቶክ ተጎልተ ታያለክ ሸምድደልኛል ደግሞ አይደል አምጣ መንጃ ፈቃድ አምጣ ቶሎ በል ቀሚሱን ማለት ቶሎ በል ተሰማሽ ብዬ እኮ ምንም ወደዛ ላይ አረ ይቅርታ አድርጊልኝ በእናትሽ ወደዛ ሄድልኝ ይሄው አምጣ ቀሚሱን አውልቅ በለሽ እኮ ኖርማል ወደ እናቴ ብትመለሳለሁ ኖርማል አበሻው ያገለገልኩበት አምጣው World Taekwondo ያ በቃሌ መሰረት መሀል መገናኛ ነኝ ወይኔ አምቢዬ በጣም ነው የምወድሽ አድናቂሽ ነኝ ትመችኛለሽ ቴንክ ዩ እኔ የምልሽ ይሄ ቪዲዮ ስንት ላይ ከገባ የሆነ ራሴን የምችልበት ምናምን ትንሽዬ ቢዝነስ ሱቅ ነገር ምናምን መላ ትይኛለሽ እናቴ መላ መስማ አሁን መንፈስ ተው ዘበኛ አይደለም ሴኩሪቲ ነህ። ይኸውልህ ዶር ኦፕነር እና ዶር ክሎዘር እኮ ነህ እኮ። ምን ማለት ነው? በአማርኛ የለውም። ተው አሁን አንተ ይኸውልህ ቀንም ሙሉ አትሰራም እኮ። ይኸውልህ ናይት ሺፍት ነው፣ ከሰዓት እኮ ነው የምትሰራው እኮ። እንደሱ ጥሩ ነው። ይኸውልህ ምግብ ራሱ ማለት ነው ከራሳቸው ነው። ይኸውልህ ቴካዌ የሚባል ምግብ ነው የምትበላው። ትራፊ ምናምን ሊመስል ይችላል፣ ግን አይደል ቴካዌ ስለሆነ። ይኸውልህ ሰውየው ፍርፍር ይወዳል በቃ የለም ይኸውልህ ቅቅል ከሆነ ቅቅል ፍርፍር ነው የምትበላው። ምስር ወጥ ከሆነ ምስር ወጥ ፍርፍር ነው። በየአይነት ከሆነ ደግሞ በየአይነት ፍርፍር ነው ለአንተ የሚቀርብልህ። ይጣፍጣል። ቴካዌ የሚባል ምግብ ነው አልኩ። በጣም ነው የሚጣፍጠው። በዛ ላይ ደግሞ ግቢ ውስጥ ያለችው ሰራተኛ ማለት ካንተ ጋር በቃ ማሽ ነው የምታረገው። ልብስም ይገዙልኛል። ማይገዙልህ ነገር ዱላ ይገዙልሃል። ብስኩት ማለት ነው ለዘበኛ ዱላ አይደለም፣ ጋቢ ይገዙልሃል እንዳይበርድ ማለት ነው። በቃ አንተ ስራ እኮ መጠበቅ እኮ ነው እኮ። ምን መጠበቅ? በር አይደለም ምሳ እስኪደርስ መጠበቅ ነው። አሁን እንሂድ። ስማ አግቢ ልላት ነው። እኔ አላምንም። እንኳን ደስ አለው እንደምን እንኳን ደስ አለው። አመሰግናለሁ። ምንድነው ነው ከነ መኪናው ነው መቃጠላቸው? ያ በቦ ኦሮሞናት እሷ ያ በቦ የወደድኳት ልጅ ያ በቦ ቋንቋ ይለመዳል ያ በቦ ፍቅር ይኑር እንጂ አንዚ አንጂን እንጀራና ያገባየው እንደራ አንተ ትሰሚያለሽ አይደለም? ባልሽን ገና ልጅሽን እቀማሻለሁ። ምን እንደምታመጪ ያለ ያኔ አሁን ደግሞ ምን እያደረገ ነው? ውይ የኔ እናት ይሄን እኮ ቪዲዮ ሲሰራ ልታይ ነው የመጣችው። ኧረ ይሄን ማላይበት ልጅ አግብቶ ይወጣል ስል ጭራሽ ይመቻቻል። እርግጠኛ ነኝ እኔን የመሰለ ልጅ ስላላት በጣም ነው የምትኮራው። ሲያስጠላ። በቃ ሻርፔ መጫወቻ አደረገው ይሄ ጅል። እንኳንም ቀሚሴን ቆለፍኩበት። ቀሚሷን ግን ለምንድን ነው የቆለፈችበት? ደግሞ እኮ ራሱን የሚያው እንደሙሉ ሰው ነው ሸራፋ
አየኔ እናት ምን ላግዘው እያለች ይሆናል እኮ ይሄኔ። ምን ነው ፈጣሪ ልጅ እንድትሰጠኝ ተስዬ እንድትወስደው ተስዬ ይሆናል እንዴ? ቆይ እንደውም ቡና ስለምትወድ ማዳበሪያ ሙሉ 1 ኪሎ ቡና ነው የምገዛላት። ምን አለ እንዳባቱ እኔም በጠፋው ኖሮ። ለነገሩ ለመጥፋት ወሰን ስንትን ስለደረሰው ፌር ነው። ግን ምን ሆና ነው ዝም ብላ የቆመችው? ልታባረኝ ነው እንዴ? አይ መከራዬ፣ እስኪ ደግሞ ላስመስል። ቪዲዮ እኮ እየሰራው ነው። እሺ እኔ ልጅ አይ ማለት እኔ ልጅ ስንገባ የገባነው በወንዝ በኩል አጥሩን ዘለን ነበር። ምንም አይነት ነጥብ አልጣልንም። ይህ የወንበዴዎች ግሩፕ ነው አባቴ፣ ቀልድ አይደለም። የዛሬው ዓላማችን የልጅ ስርቆት ሲሆን ይህን ዓላማችንን እውን ለማድረግ በአካባቢያችን ወደሚገኘው አጸደ ሕፃናት አቅንተናል። ወይ ጉድ! ይህን ነገር ሳልነግራችሁ አላልኩም። እነዚህ ነዥዋዥዌ መቀመጮች ራሳችን አዋጥተን ገዛናቸውና ሲጠብሸን ሸጥነው። አሁን ልጅ ለመውሰድ ጥሩ አጋጣሚ ስለተገኘ የመጀመሪያ ሙከራችን እናርግ። አብዬና ናቀፈኝ ና ማሚ ድሃ እንዳትጠጋ ብለኛለች። እዚህ ጋር ነበር የተሰማን። እየተሰደብን ማንሰራ ማለት ለራሳችን በቂ ያልሆነ ምክንያት ሰጥተን ለመውጣት ወሰነን። ሚኪ ሳይነቃብን አይቀርም። ቱ ኖሪስክ ኖሪች አንተ እዚህ የምትሳሳተልኝ ኖሪስክ ነው ቢች አያ የጠፋች አያታለ አንተ ነው ይጠራ የለ አያ የጠፋች አያታለ እንዴት ልጅ ዳውን የኔ አባት አይዶን እንዴ አትቅብጥ አይደል እንዴ ባካል በእናትህ አዎ ላስተዋውቅ አንዴ ብሎግ ይውጣላትና የሆነ ሰው እየተዋወቀ ነው ዳውድ ማይ ብራዘር አብሪ ከጋኔ ኩሜ በደንብ እሺ ነዋቂዕና በቃ ችግር የለም እሺ አብሪ እሺ احنا كنا ذنب ቤቱ እሺ የኔ እናት እሺ ቴንክ ዩ ሶ ማች እሺ እናት እሺ ብራዘር እንዴት ነህ አለን ሄሎ ሃው ዩ ዶን እንዴት ነሽ እናት ደህና ነሽ እንዴት ነሽ ወይ ذنب ቤት ያመና ደህና ሃይ እንዴት ነሽ ነይ እሺ ደስ ይለን ማዘር Hello. Hi. How you doing? Hey. How you doing? I'm good. You good? Hi. Hello. I'll be back, okay? Come in. ማንም ቤት በኩል no it's okay ይሄኛው እንደውም ይሻላል በዚህ በኩል እዚህ አንሆን አሁን شنو ذنبي؟ شنو؟ نعم بس يلن amazing enjoy no worries at all no worries hello how we doing here okay let's take a picture a group picture yeah selfie can we get a selfie okay come oh you're here no worries ጤና ይስጥልኝ ዳንኤል ተሾመ እባላለሁ በአዲስ አበባ ከተማ መስተዳደር የፍጥነት አምባሳደር ነኝ። እሺ አቶ ዳንኤል ስለ ድርጅቱ አንድ ድርጅታችን በጣም ቆንጆ አቋም ላይ ነው ያለው አሁን ላይ እሱ ሳይሆን ምን ያክል 90 ሺህ የሚሆን ሰራተኞችን ወደፊት የመቅጠር ሐሳብ አለን። በጣም ቆንጆ አቋም ላይ ነው ያለው። ይቅርታ አንዴ ብታዳምጠኝ ጥያቄ ነውና ምንድነው ስለ ድርጅቱ ነው መጠየቅ የፈለከው? ስለ ድርጅቱ ነውና ሰራተኞች ስለ ድርጅቱ ጠይቀኝ እኔ እንደመልስልህ ነው የፈለከው። ይቅርታ አቶ ዳንኤል እሺ ይረጋጋና እኔ መልስ አምባቸው ግርማቸው ደመላሽ እባላለሁ በአዲስ አበባ ከተማ መስተዳደር የንዴት አምባሳደር። እሺ አቶ አምባቸው በመጀመሪያ ለቃለ መጠየቁ ፈጣን በልልኝ ጊዜ ስለሌለኝ ወደ ጥያቄ። እሺ አንዳንድ ሰራተኞች በሱ ድርጅት ውስጥ ቅሬታ ያቀርባሉና የምን ቅሬታ? እንደተባለው ከሆነ የደሞዝ ማነስ። የምን አባታቸው ደሞዝ ነው የሚያንሳቸው? የምን አባታቸው ደሞዝ? ለእኔ ስንት እንደሚከፈል ታውቃለህ? ለእነሱ ስንት እንደሚከፈል ያውቃሉ ወይ? ስለማያውቁ ነው እንዲያውቁ አደርጋችኋለሁ። እኔ ደግሞ ማለት ነው እኔ በአንድ ወር ውስጥ 1.2 ሚሊዮን ብቻ ነው የሚከፈለኝ። 4 ቤተሰብ እያስተዳደርኩ 2500 ብር አንሷቸው ነው ምድረ ልፋጫም። ጤና ይስጥልኝ ሻምበል ፈለቀ መንግስቴ ይባላል። ሻምበል አይደሉም እንዴ? ሻምበል አይደሉም። ስሙትን ማቁ። ጤና ይስጥልኝ ፈለቀ መንግስቴ ይባላል። ሰርጸ ነው ስሙት። ሰርጸ ነው። ጤና ይስጥልኝ ሰርጸ ሰራጽ ይባላል። በአዲስ አበባ ከተማ መስተዳደር የመርሳት አምባሳደር ነኝ። እሺ አቶ ሰርጸ እንግዲህ በስራው እጅግ የተከበሩ ትልቅ አምባሳደር ኖት። ከዚህ በፊት እዚህ ጋር ባደረግነው ቃለ መጠይቅ ለተቸገሩ ወገኖች በጣም ብዙ ቤቶችን እናሰራለን ብለው ነበርና እስካሁን እነዛ የተቸገሩ ሰዎች ጎዳና ላይ ወጥተው እየጠበቁት ነው። እሱ ጉዳይ ምን ደረሰ? ከዚህ በፊት ጠይቀኝ። አዎ እኔ እንጃ ትዝ አይለኝም። ልጅ ጮች አረጋኝ እኮ ዛሬማ ብሬን ሳልቀበል ማን ነው? እኔ ነኝ። አንቲ ሰላም አንተ ምን ሙድ ይዘህ ነገር እንደ ስልክ አታነሳ የለም ታስብላል። በገዛ ገንዘቤ መቸገር አለብኝ እንዴ? ለምንድን ነው ገንዘቤ ማሰጠኝ? ሳሚ ምንድነው የተፈጠረው? በቃ እየደወልኩል ገንዘቤን ባለፈው እሰጣለሁ አሰጠኝ እንዴ? በቃ ስጠኝ ገንዘቤን እኮ አልሰጥም አልኩክ። ታረካለህ ስጠኛ እንዴ? ለምንድን ነው ስልክ የምታጠፋው የምታመላልስ? እኮ ስጠኝ እሰጣለሁ። እጠብቃለሁ ስጠኝ ቶሎ። ሳሚ ወይ
ገንዘቡን ግን ለምን ፈልገው ነው እንዴ? ምን የጎደለ ነገር አለ? እዚህ ጋር ቆሻሻ አይደለሽ። ምን የተፈጠረ ነገር አለ ማለቀው? ምን ያደርግላል? ችግር ካለ ንገረኝ። ኧረ ምንም በእውነት ታምሻ ንገረኝ። ዝም ብዬ ጠይቅ ብዬ እንጂ እኮ ምንም አልፈለኩትም ገንዘብ አይደለ? አዎ ካልፈለኩ ለምን ታዲያ ትመጣለህ? ኧረ እኔ ቢቆይም እውነት እንደዛ እንደምትለኝ እኮ እርግጠኛ ነበርኩኝ። የምራቅ አለው ቢቆይም ችግር የለም። ታምሻ በቃ እንግዲህ እሺ መልካም ቀን ምን ይላል? ባለቤት ሰላም በልኝ እላለሁ። ሳሚ አረስቸው ወይ ነይ እንትን የሆነ ስራ ጀምሬ ሳልነግርህ ትንሽ ብር ጎደለኝ እና ለሱ አንድ 25 ሺህ ብር ያስፈልገኛል። ሰሞኑን እሰጥሃለሁ። ታስገባለህ? 25 ወረም መስከኩ አንተ አጅሬው ፈንጂን አትፍራ ወጪን ፍራ ይላል። ሂድ በቃ ታብሻ እደውልልሃለሁ። ሰላም በልኝ ሁሉ ነገር ቤተሰቦች። እኔማ አመሰግናለሁ ወገን። በርዳሚዎስ መታው ኧረ መታው ኳሱን መታው እንጂ ኳሱን ኧረ መታው እባክህ ኳሱን መታው ኧረ ጎሉን እባክህ መታው ጎሉን መታው ጎሉን መታው